ሰላም ጤና ይስጥልኝ። እንዴት ናችሁ? እንግዲህ አብዛኞቻችሁ ጥያቄ ነው እዚህ ዩናይትድ አረብ ኤሚሬትስ ወይንም ዱባይ የጤና ባለሙያ ሆነን ለመስራት የሚያስፈልጉን ዶክመንቶች ምንድን ናቸው የሚለውን ዛሬ በዚህ ቪዲዮ በዝርዝር እናያለን ማለት ነው። መጀመሪያ የሚያስፈልገን ዶክመንት ምንድን ነው ማለት ነው? ፓስፖርታችን ያስፈልገናል። አዲስ ፓስፖርት ኤክስፓየር ያላደረገ ወይንም ደግሞ የታደሰ አዲስ ፓስፖርት ያስፈልገናል። ሁለተኛው የሚያስፈልገን ነገር ምንድነው? ፎቶአችን ያስፈልገናል። ጉርድ ፎቶ፣ ባክግራውንዱ ነጭ የሆነ ጉርድ ፎቶ በቅርብ ጊዜ የተነሳ ነው ቢሆን እሱም ይመረጣል። በሶስተኛ ደረጃ የሚያስፈልገን ዶክመንት ምንድነው? ኦሪጂናል ዲግሪያችን ወይንም ኦሪጂናል ዲፕሎማችን ነው ማለት ነው። ዲፕሎማ ለሆናችሁ ኦሪጂናል ዲፕሎማ፣ ዲግሪ ለሆናችሁ ኦሪጂናል ዲግሪያችሁ ኢንክሉዲንግ ስቱደንት ኮፒ። ስቱደንት ኮፒ ምን ማለት ነው? ዩኒቨርሲቲ የተማራችኋቸው ትምህርቶች የተዘረዘሩበት ያመጣችሁት ውጤት የተጻፈበት ማለት ነው ስቱደንት ኮፒ ስላችሁ እና ምክንያቱም አብዛኞቻችሁ የሃይ ስኩል ዶክመንት ሁላ የምትልኩልኝ ያላችሁ እና ስቱደንት ኮፒ ማለት የዩኒቨርሲቲ ወይንም የኮሌጃችን ትምህርት የተማርንበት ከዩኒቨርሲቲው የሚሰጠን እነዚህ ሁለት ዶክመንቶች ናቸው። ኦሪጂናል ዲግሪያችን እና ስቱደንት ኮፒያችን ከዩኒቨርሲቲው የጀርባ ማህተም የተመታ እና በውጭ ጉዳይም አውተንቲኬት የተደረገ መሆን አለበት። ስለዚህ እነዚህ ሁለቱን ማዘጋጀት አለብን ማለት ነው። ያው የሚያስፈልገን ዶክመንታችን ወርክ ኤክስፔሪየንስ ነው ወይንም የስራ ልምድ ማለት ነው። ወርክ ኤክስፔሪየንስ ከየት ነው የምናገኘው? ስራ ከሰራንበት ከጤና ጣቢያም ሊሆን ይችላል፣ ከሆስፒታል ሊሆን ይችላል፣ ከክሊኒክ ሊሆን ይችላል። ብቻ ስራ ከሰራንበት ቦታ የስራ ልምድ ከዚህ ጊዜ እስከዚህ ጊዜ ይሄ ሰራተኛ እየሰራ ነበረ የሚል ደብዳቤ ይጽፉልናል ማለት ነው። በእንግሊዝኛ ነው መጻፍ ያለበት እና ደግሞ የስራ ልምድ 2 ዓመት እና ከዚያ በላይ የሰራን መሆን አለበት እና ደግሞ በእንግሊዝኛ ማጻፍ እንዳትረሱ ስታጽፉ። ሌላው የስራ ልምድ የቆየ መሆን የለበትም። የስራ ልምዳችን ከ6 ወር በፊት የሆነ ወይንም አዲስ የስራ ልምድ ደብዳቤ ነው የሚያስፈልገን ማለት ነው። የዛሬ ዓመት ያጻፍነው የስራ ደብዳቤ አይጠቅመንም። አዲስ የተጻፈ በእንግሊዝኛ የተጻፈ 2 ዓመት እና ከዚያ በላይ የሰራንበት የስራ ልምድ ወረቀት ወርክ ኤክስፔሪየንስ ፔፐር ነው የሚያስፈልገን ማለት ነው። ሌላው ደግሞ የሚያስፈልገን ዶክመንት ምንድነው? ጉድ ስታንዲንግ ሰርቲፊኬት ያስፈልገናል። ጉድ ስታንዲንግ ማለት ምን ማለት ነው? እንደ ጤና ባለሙያ እስካሁን በስራችን ላይ በነበርንበት ሰዓት ምንም አይነት የሕክምና ስህተት እንዳልሰራን የሚገልጽልን ደብዳቤ ነው ማለት ነው። ጉድ ስታንዲንግ ሰርቲፊኬት ከየት ነው የምናጽፈው? የጤና ላይሰንሳችንን ወይንም የሙያ ፈቃዳችንን ካወጣንበት ቦታ ነው። ከጤና ቢሮ ወይንም ላይሰንሳችሁን ካወጣችሁበት ቦታ እንደ የቦታው ስለሚለያይ ማለት ነው። ስለዚህ ጉድ ስታንዲንጋችንን ከዛ ነው የምናጽፈው። ጉድ ስታንዲንግ ሌተርም አዲስ መሆን አለበት። 6 ወር ያላለፈው አዲስ ጉድ ስታንዲንግ ነው የምናጽፈው ማለት ነው። እስከዛሬ ጉድ ስታንዲንግ ስላችሁ ኖርማል ደብዳቤ፣ ሪኮሜንዴሽን ሌተር፣ ከስራ ከምትሰሩበት ቦታ የተለያየ ወረቀት የላካችሁ ልጆች አላችሁ እና ጉድ ስታንዲንግ ግዴታ መጻፍ ያለበት የጤና ላይሰንሳችንን ካወጣንበት ቦታ ብቻ ነው። ቀጥሎ የሚያስፈልገን ዶክመንት ላይሰንሳችን ነው። ላይሰንስ ማለት የሙያ ፈቃዳችን ማለት ነው። የነርስ ከሆነ የነርስ፣ የሐኪም ከሆነ የሐኪም የሙያ ፈቃዳችን እሱም የታደሰ የሙያ ፈቃድ መሆን አለበት። ቀድማችሁ ብታሳድሱ ጥሩ ነው። ላይክ ሊያልቅ ራሱ ትንሽ ቀን የቀረው ከሆነ እሱንም የታደሰ የሙያ ፈቃድ መሆን አለበት። የመጨረሻው እንግዲህ የሚያስፈልገን ዶክመንት ምንድነው? ቢኤልኤስ ነው። ቢኤልኤስ ማለት ቤዚክ ላይፍ ሰፖርት ትሬኒንግ ሰርቲፊኬት ነው። ይህም ሰርቲፊኬት ያስፈልገናል። ይሄ ያው ትሬኒንግ ነው። ኦንላይን አይደለም የምንወስደው፣ ኢንፐርሰን የምንወስዳቸው ትሬኒንጎች ናቸው እነዚህ። ስለዚህ ቢኤልኤስ ወስደን ሰርቲፊኬቱን እሱንም ያስፈልገናል ማለት ነው። ጀስት የአንድ ቀን ትሬኒንግ ነው። ኢትዮጵያ መውሰድም ትችላላችሁ። እዚህ ከመጣችሁም በኋላ ትሬኒንጉን መውሰድ ትችላላችሁ። እነሱ ያስፈልጉናል። ስለዚህ እነዚህን ሁሉ ዶክመንቶች ካዘጋጀን በኋላ ውጭ ጉዳይ ማስመታት አለብን ማለት ነው። በተለይ ኦሪጂናል ዲግሪያችን ከዩኤኢ ኤምባሲ አውተንቲኬት መደረግ አለበት። ሌሎቹ ዶክመንቶች ግን ሁሉም ውጭ ጉዳይ ድረስ አውተንቲኬት መደረግ አለባቸው። ስለዚህ ያው አሁን ከጠቀስኳቸው ውጪ ሪኮሜንዴሽን ሌተር አያስፈልግም። የሃይ ስኩል ዶክመንታችሁ ምንም አያስፈልግም። በቃ እዚህ ጋር የጠቀስኩላችሁ ዶክመንቶች ብቻ ናቸው የሚያስፈልጉት እና
እነዚህን ብቻ ስታሟሉ ቀጥታ ወደ ዳታ ፍሎ አፕሊኬሽን መሄድ እንችላለን ማለት ነው። እስቲ በዚህ ዙሪያ ደግሞ ያልገባችሁ ጥያቄ ካለ አስቀምጡልኝ ኮሜንት ላይ፣ የገባሁኝ መልስ ሰጣችኋለሁ። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ይጠቅማል ብላችሁ ካሰባችሁ ለጓደኞቻችሁም ሼር አድርጉላቸው። አመሰግናለሁ።